ሰላም ውድ አድናቂዎቼ ለሰጣችሁኝ ፍቅርና ክብር በጣም አመሰግናለሁ። ላይሽ ተገድጄ ደጅሽ ብሄደው በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን እንኳን ለትንሣኤ በዓል በሰላም አደረሳችሁ የሚለው ድርጅታችን ዲኤምሲ ሪል ስቴት በዓሉን ምክንያት በማድረግ በመሃል አዲስ አበባ ደቡብ መብራት ኃይል ላይ ከአንድ መኝታ እስከ 4 መኝታ ላይ ያረፉ አፓርትመንት ቤቶችን አሁን ላይ በ8% ቅድሚያ ክፍያ ብቻ እየሸጠ ይገኛል። በዓሉን ምክንያት በማድረግ ለሚመጡ ጥቂት ደንበኞቻችን ደግሞ እስከ 30 በመቶ ድረስ የሚደርስ የዋጋ ቅናሽ ማድረጋችንንም በደስታ እንገልጻለን። እኛ ህንፃ ብቻ አንሰጡትም፣ እጅግ ውብ የሆነ መንደርን ጭምር ነው የሚሰጡት። እዚህ ላይ ኢንቨስት ለማድረግ ታች ባሉ ስልክ ቁጥሮች ይደውሉልን። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ሰላም ጤና ይስጥልኝ፣ እንደምን ዋላችሁ ክቡራንና ክቡራት የፕሮግራማችን ተከታታዮች። ፕሮግራማችንን ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንደምትሆኑ ተስፋ እናደርጋለን። እንደተለመደው ሁሉ ዛሬም ቢችላንድ ኢትዮጵያ በዚህ መንገድ ጀምረዋል። ዛሬ ወር አካባቢ አንድ ልጅ የጡት ማሳጅ አድርጎ ፒያሳ አድዋ ሙዚየም አካባቢ የሚዞር በየአደባባይ የሚዞር ልጅ ነበር። አይ ቲንክ በህግ ቁጥጥር ስር ያለ ይመስለኛል። የግብረ ሰዶማዊነትን ክራይም ነው በነገራችን ላይ ከባህልም ከሃይማኖትም ከህግም አንፃር ነውር የሚባሉ ናቸውና አሜሪካን ሀገር ስመጣ አንድ የታዘብኩት ነገር የሪፐብሊካን እና ዲሞክራቶች 4 ወይ 5 ነጥቦች አሉ። አንዱ መከራከሪያ የነበረው ይሄ ነው። አንድ ወቅት የሆነ ኮርት ሃውስ ሄድኩኝና ኮርት ሃውስ ላይ 2 ወንዶች የሚፈራረሙት የባልና የሚስት ነው። አንዱ ባል አንዱ ሚስት ሆኖ ነው የሚፈራረመው አሜሪካ። ይሄ በህግ የተፈቀደ ተግባር ነው። እዚህ እኛ ጋር ደግሞ ወንጀል ብቻ ሳይሆን ኃጢያትም ጭምር ነው። ግን አንዳንድ ሰዎች ደግሞ አሉ ከየት እየፈሉ እንደሆነ አይገባኝም፣ እንዲህ አይነት ጉዳዮችን ፕሮሞት የሚያደርጉ አሉ። አያፍሩም ደግሞ። እኔ የማስበው ምን አይነት ማህበረሰብ ነው ያሳደጋቸው? እንዴት ወንድ ልጅ ሆኖ የሴት ጡት ማስያዣ አድርጎ ፈጣሪ ያልፈቀደልን በግድ ለምን በሰርጀሪ አትሰራ? የዛ ሳንጨርስ ደግሞ እዚህ አንድ እንከፋለ። እስኪ እሱ ላሳያችሁ። ያው በሰርግ ዘፈን አዳምጡ። ሙሽራ በፊት ጩጬ እያለን ሰፈር ውስጥ ወይም ትምህርት ቤት አካባቢ ድራማ ለመስራት ታለንቱ ካለ እንደዚህ አይነት ነገር እንሞክር ነበር። ልጅ እያለን ማለት ነው። ነፍስ አውቀህ ይሄ ልጅ እንግዲህ ጺም አብቅሏል እኮ ሴት መሆን አማረ። ምንድነው አሁን ልታስተላልፍ የፈለከው መልእክት? ባል እየፈለክ ነው? የዚህን ቪዲዮ ላይክ የምታደርጉ ሰዎች በጣም ይገርመኛል። ይሄ ልጅ የምታውቁ የዚህ ልጅ ቤተሰብ የሆናችሁ ልታፍሩ ይገባል። ብዙ ወጣቶች ሀገር ለመቀየር ይደክማሉ። ትውልድን የሚያበላሽ ነገር ፕሮሞት አድርጋለህ። ከባህላችን ማፈንገጥ እንደ ጉብዝና የአዋቂነት የታዋቂነት መለያ የሆነ መጥቷል። ዝቅ ብለ ኮሚኒቲውን አታገለግልም። ወርዳ አካባቢህን ብታጸዳ አሁን ካለ ቪው በላይ ታገኛለህ ወንድሜ። ወይስ ሌላ ዓላማ አለ? ክራይም ነው። የሐሳብ ዝግጅት አለው። ይሄ ልጅ ድራማ እየሰራ ነው። የፊልም ባለሙያ ነው። ስም እናውጣልሽ እንዴ? ልምከርህ እስኪ ይሄ ልጅ ስማው። ምን ያህል ለመማር ለማወቅ ለማንበብ ያለውን ፍላጎት። እሱ ብቻ አይደለም፣ ሌሎች ወጣቶች ሌሎች ዜጎች እችን ሀገር የሚረከቡ አንባቢ ትውልድ እንዲፈጠር መረጃ ይሰጣል። እስኪ እንስማው። ዩኤን ወይም ኢሲኤ የአዲስ አበባው ብራንች ማለት ነው ካሳንቺስ ያለው
ላይብረሪ ያላቸው እናም የገባችሁ መጠቀም ትችላላችሁ። እስከማውቀው ድረስ ፍቃድ የሚሰጡት ለአንደርግራጁዌት እና ለዩኒቨርሲቲ ተማሪዎች አንደርግራጅ እና ፖስት ግራድ ነው። በዋነኝነት እኛ ገብተን ስንጠቀም የነበረው እንግዲህ እንደ ዛሬ ኢንተርኔት ሳይንሰራፋና እንዲህ ሳይትረፈረፍ ኢንተርኔት ለመጠቀም ነበር በዋነኝነት የምንገባው። ዋይፋይ የለም እንዳሁኑ። ግቢ ውስጥም ያለው ዋይፋይ እንኳን አትበሉትና ለመጠቀም ነበር በዋነኝነት ኢንተርኔት ለመጠቀም ነበር የምንሄድ። እኛ ፍቃድ የምናገኝ የነበረው ደብዳቤ እናጽፋለን ከዩኒቨርሲቲው ለኢሲኤ የዛ ዩኒቨርሲቲ ተማሪ መሆናችሁን የሚገልጽ ደብዳቤ ለኢሲኤ ታጽፋላችሁ። ከዛም አንደርግራድ ከሆናችሁ 3 ወር ፍቃድ ይሰጣችኋል። ይህ የሚሰጧችሁ የመግቢያ አይዲው ለ3 ወር ነው ቫሊድ የሚሆነው። ፖስት ግራድ ስትሆኑ ደግሞ ለ6 ወር ነው ቫሊድ የሚሆነው ማለት ነው። ከዛም ካበቃ በኋላ እንደ አዲስ አጽፋችሁ ማሳደስ ትችላላችሁ፣ ወይም አዲስ ካርድ ይሰጧችኋል። ይሄ ቀሚስ እንድትለብስ ያደረገ ድርጊት መጀመሪያ አእምሮ ውስጥ ስላለ ነው፣ ወይም ከዚህ ጀርባ ሌላ ገፊ ምክንያት ካለ አናውቅም። ምን እያለማመድከን እንደሆነ አናውቅም። ግን ቅድም እንደሰማነው ልጅ ደግሞ ጥቂቶች አሉ ለሀገር የሚደክሙ የሚያነቡ ተምረው ማህበረሰባቸውን ለማገልገል የሚደክሙ ሰፈር ውስጥ የተሰጣ ቀሚስ ለብሰው መዞር። ለማንኛውም ከዚህ አስተሳሰብ ውጣ። ባለፉት ሳምንታት በማህበራዊ ድረገጽ ቲክታከሮች የተሳተፉበት የአንዱ ቻሌንጅ ምንድን ነበር? ተብሎ እንዲወራ ጨርቅ እንድትልልሽ ልብሽ በኔ ጎራ። አብዶ ከነፈልሽ የሚለው የኃይልዬ ታደሰ ዘፈን ላይ ታዋቂ ቲክታከሮች፣ ጀማሪ ቲክታከሮች ያሳዩትን ታለንት በማራኪ አቀራረቦች መካከል እንደተለመደው የቲክታከር ሮዚን ይዤላችሁ ቀርብ ያለው መልካም ቆይታ። አብዶ ከነፈልሽ። ሮዚ ቀጥይ። አብዶ ከነፈልሽ ተብሎ እንዲወራ ጨርቅ እንድትልልሽ ልብሽ በኔ ጎራ። ላይሽ ተገድጄ ደጅሽ ብሄደውም ባንቺ ራሴን ስቼ ጨርቄን አልቀደውም። እኔን ትቶ አንቺ ላይ ይዞርና ነገሩ ያበደው ሌላ ሆን እንዳይደንቀው አገሩ እንዳይደንቀው